በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተዳደር ሰራተኞች፣ ሰባኪያነ ወንጌል፣ ሁላችሁም በሀገርም ውስጥ በሀገርም ውጭ ያላችሁ የነነዌ ሚዲያ ተከታታዮች ሁላችሁም እንደምን አደራችሁ? እንደምን ከረማችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ በምሕረቱ ሰብስቦ ይችን ዕለት ይችን ሰዓት የሰጠን የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ምስጋና ይግባው። ያስቆምኳቸው ቀጥታ ወደ ገንዘብ ስለተገባ ነው። ገንዘብ ደግሞ ሕይወት ሊገዛ አይችልም። መጀመሪያ እናንተ የመጣችሁበት ትልቁ ዓላማ ምንድነው? ከኔ ጋር ናችሁ? እስኪ ፉሪ መስካበ ቅዱሳን አቡነ ተክለ ሃይማኖት ጋራው ላይ ሄዳችሁ ምን ሰማችሁ? ስለምን ተሰበሰባችሁ? ስለምንድነው? ምን ምክንያት ነው ብንባል ሁላችንም መልሳችን እመሆይ ስላሉ ነው የሚሆነው። ነው አይደለም? ነገር ግን ከማሆይ በላይ ማን ያስፈልጋል? እግዚአብሔር ያስፈልጋል። ስለዚህ የእግዚአብሔርን ማዳን የእግዚአብሔርን የሰው ልጅን መፍጠር ከፈጠረም በኋላ የሰው ልጅ እንዳይጠፋበት ያደረገው ጥበብ ምንድነው? እንግዲህ ቅድም ብለዋል 7 ሚስጥራተ ቤተ ክርስቲያን አሉ። ከነዛ ውስጥ ዛሬ የቀንዲል ጸሎት አይደለም ዛሬ። ምክንያቱም ዛሬ የተሰበሰብንበት ትልቁ ዓላማ የቀንዲል ጸሎቱ ረቡ ነው። መቼ ነው? ሮብ ነው የቀንዲሉ። ዛሬ ግን የተሰበሰብንበት ትልቁ ዓላማ የንስሐ ጥምቀት ነው። የምን ጥምቀት ነው? የንስሐ ጥምቀት ነው። ኤፌሶን 4 ቁጥር 5 ላይ አንድ ሃይማኖት፣ አንዲት እምነት፣ አንዲት ጥምቀት ይላል። ስንት ጥምቀት? አንዲት ጥምቀት። ጥምቀት አንድ ነው። ይሄም ጥምቀት በ40 ቀንና በ80 ቀን የምንጠመቀው የልጅነት ጥምቀት ነው። የማይደገም ከሰባቱ ሚስጥራት መካከል የማይደገሙ ሚስጥረ ጥምቀት እስኪ በሉ። ሚስጥረ ተክሊል ምን አልኳችሁ? ሚስጥረ እስቲ ንገሩኝ። ሚስጥረ ጥምቀት፣ ሚስጥረ ተክሊል፣ ሚስጥረ ክህነት። እነዚህ ሶስቱ የማይደገሙ ናቸው። አንዴ ከተሰጠ በኋላ ገብረ ማርያም ዛሬ ተጠምቆ ገብረ ማርያም ተብሎ ነገ ሃይማኖቱን ክዶ ቢሄድ ወደ ሌላ ሃይማኖት ቢሄድ ያቺ ልጅነት ጥምቀት ተጸጽቶ ቢመለስ አይጠመቅም። ከኔ ጋር ናችሁ? ምን አይልም? አይጠመቅም። የሚጠመቀው ምን አይነት ነው? የንስሐ ጥምቀት ነው የሚጠመቀው። ከኔ ጋር ናችሁ? ምንድነው የሚጠመቀው? የንስሐ ጥምቀት ነው። አንድ ሰው ጥምቀት ተጠምቆ ካህን ተደርጎ ካህን ሆኖ በአባቶች በጳጳሳት አንብሮተ እድ ሚስጥረ 4 ናቸው የማይደገሙ። ሚስጥረ ሜሮን አይደገም። ስንት ናቸው የማይደገሙ? 4። ሚስጥረ ሜሮን አይደገም። አያችሁ? ሚስጥረ ሜሮን መቼ ይፈጸማል ከተባለ ሰው ልጅነት ጥምቀት ሲጠመቅ ቁጠሩ፣ ለሰው ክህነት ሲቀበል፣ ሰው ጋብቻ ሲይዝ በቤተ ክርስቲያን ማለት ነው። ሌላው ሜሮን የሚደረገው መቼ ነው ቢባል ቤተ ክርስቲያን አዲስ ተሰርቶ ሲመረቅ የሚከብርበት በሜሮን ነው። ታቦት የሚከብረው በሜሮን ነው። አያችሁ? ስለዚህ ሜሮን ለነዚህ ለአራቱ ነገሮች ለሶስቱ ነገሮች መቀደሻ ወይም ልጅነት መቀበያ መንፈስ ቅዱስ በሜሮኑ ላይ ሆኖ የሚባርከን ሜሮኑ ትልቁ ምስጢር ነው።
ስለዚህ እነዚህ አራቱ የማይደገሙ ናቸው። አንዴ ከተሰጠ በኋላ ቤተክርስቲያንም አንዴ ከተባረከ በኋላ በየሳምንቱ አይባረክም። ግልጽ ነው አይደል? በምን ከብሯል? ህንጻ ቤተክርስቲያኑ ሲባል ከተነገረ በኋላ ቤተክርስቲያን ተብሎ ይጠራል። ከዛ ከከበረ በኋላ ምን ይባላል? ቤተ ክርስቲያን። እኛም ከከበርን በኋላ በሜሮን ልጅነትን ካገኘን በኋላ ክርስቲያኖች ነው የምንባለው። ምኖች ነው የምንባለው? ቤታችንም የክርስቲያን ቤት ነው የሚባለው። የምን ቤት? የክርስቲያን ቤት፣ ቤተ ክርስቲያን ተብሎ ይጠራል። ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ እንዲህ ይላል፣ እኔና ቤቴ እግዚአብሔርን እናመልካለን። እኔናማ ቤቴ እናንተም የምታመልኩትን ምረጡ ይላል። አዎ የምናመልከው ማንን ነው ካልን የተቀበልናቸው ነገሮች ልጅነት አለ፣ ክህነት አለ፣ ተክሊል አለ። እነዚህ የከበሩት በሜሮን ከብረው ልጅነትን አግኝተዋል። ወደዚህ ነገር ልተውና ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ቀንዲል አለ፣ ምስጢረ ንስሐ አለ። አያችሁ፣ ምስጢረ ንስሐ አለ፣ ቀንዲል አለ። በቀንዲሉ የሚያገለግለው ለህሙማን ለታመሙት ፕሮግራም ተይዞ በፕሮግራም ነው። ቀንዲሉ ላይ ከመድረሱ በፊት ግን የሰው ልጅ መጀመሪያ ምን ያስፈልገዋል ቢባል ንስሐ ያስፈልገዋል። ምን ያስፈልገዋል? እናንተ ዛሬ የመጣችሁት ምን ሆናችሁ ነው? በድላችሁ አጥፍታችሁ ንስሐ ገብታችሁ በንስሐ ውስጥ ሆናችሁ የንስሐ ጥምቀት ለመጠመቅ ነው የመጣችሁት ነው አይደለም? እስኪ ለንስሐ ጥምቀት የመጣችሁ? አዎ ለንስሐ ጥምቀት መጣችኋል። እንግዲህ የንስሐ ጥምቀት የሚባለው አባቶች ተሰልፈው አባቶች 5 ሰሞነኛ ተሰልፎ ማይጠንት እያጠነ ካህናቱ ሌሎቹ ዳዊቱን እየደገሙ አዎ የንስሐ ጥምቀቱን መጽሐፍ እያነበቡ ቄደር ይባላል። ይህንን መጽሐፈ ቄደር እየደገሙ ቄደር የንስሐ ጥምቀት የሚገለገልበት ነው። ስለዚህ ያንን እየደገሙ እዚህ ጋር ደግሞ ሥርዓተ ቅዳሴ ሙሉ ለሙሉ ይደርሳል። ከደረሰ በኋላ የሚለያየው ከቅዳሴው ጋር ቅዳሴ ሲገባ አሃዱ መጀመሪያ ነው። የንስሐ ጥምቀት ሲጠመቅ ደግሞ ሁሉ ነገር ተከናውኖ ሥርዓተ ቅዳሴው አሃዱ መጨረሻ ነው። አሃዱ ምንድነው? ለቅዳሴው መነሻ ነው፣ ለንስሐው ደግሞ መደምደሚያ ነው። ምክንያቱም ቢባል አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ያሉት አባቶች ለምንድን ነው ቢባል ማርቆስ 16 ላይ አህዛብን የጠፉትን ንስሐ ያልገቡትን ንስሐ ገብተውም ደግሞ በዓለም ተይዘው ንስሐ የገቡትን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ዛሬ ይሄንን ስንጠመቅ የማ ደቀ መዛሙርት እንሆናለን? የእግዚአብሔር ደቀ መዛሙርት እንሆናለን። አያችሁ፣ ከኔ ጋር ናችሁ? ስለዚህ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ንስሐ ስንጠቀም ማን ነው ያደረገው መጀመሪያ ቢባል ታስታውሱ እንደሆን በብሉይ ኪዳን የቀደመው ንጉሥ እስራኤልን 40 ዓመት የገዛው በሁለተኛ ሳሙኤል ላይ ስታነቡ ምዕራፍ 12 ላይ ዳዊት ኃጢአት ሰራ፣ በደለ፣ እግዚአብሔርንም አሳዘነው። እግዚአብሔርም ነብይ ላከበት። ምን ላከበት? ነብይ ላከበት። ምን ቢል? አጥፍተሃል፣ በድለሃል፣ እቤትህ፣ ትዳርህ፣ ኑሮ፣ ስራህ፣ ንግስና ሁሉ በሰይፍ የተጨማለቀ፣ በርህ በሰይፍ የታጠረ፣ ሰይፍ አለብህ ተብሎ ከእግዚአብሔር በነብዩ በናታን መልእክት ተላከበት። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንዳንዶቻችን ቃለ እግዚአብሔር ሲነገር አንወድም። አንዴ ወዲያ አንዴ ወዲህ አንዴ ወዲያ ጫማችን እንኳን አንጠብቀውም። ቀስ ብለን ሸዋ እናደርገዋለን። የሉቃስ ወንጌል ምዕራፍ 11 ላይ ምን ይላል? ማሰናከያ አትሁን፣ ወንድምን ከምታሰናክል ይልቅ አህያ የማይሸከመው ድንጋይ አንገት ላይ ታስሮ ጥልቅ ባህር ብትገባ ይሻላል ይላል። ምክንያቱም
ንስሐ ሊገባ ሊያስቀድስ ሊቆርብ የሚመጣው ወንዝ ተሻግሮ ያለ ሰው ቢኖር ሬሳ ድንገት ወንዝ ላይ ቢያይ አልፎት ይሄዳል እንዴ? ይሄዳል? ሬሳ አይቶ ሰው ይሄዳል? አይሄድም። እኔስ ነገ እንዴት ነው ይላል። ስለዚህ ያ ሰው ከአገልግሎት እንዳይርቅ ድንጋይ ይታሰርበት ሰምጦ እንዲቀራል። አያችሁ ዛሬ ስንቶቻችን ማሰናከያ ሆነን። ቅድም ብያለሁ፣ አሐዱ አብ እየተባለ ቅዳሴው እየደረሰ አንዱ ልጁን ይስማል፣ አንዱ ደግሞ በዛ ያመጣና ሹክሹክታ ወሬ ያወራል። ለምን መጣ? ሐዋርያት ምን አሉ? ሁሉን ትተን፣ እስኪ በሉ ሁሉን ትተን ተናገሩ። ሁሉን ትተን ተከተልንህ። ምን አልንህ? ሁሉን ትተን ምን አልንህ? ገንዘቡን ትተን፣ ወሬውን ትተን፣ ሰፈሩን ትተን፣ ነዋዩን ትተን፣ ሰዎችን ትተን ተከተልንህ አሉ። አያችሁ አሁን ጸሎቱ ላይ ነው መሆን ያለብን። ስንቆም ደግሞ ስንመጣ ደግሞ አዎ ኤርምያስ እንዳለው አምላኬ በሉት እስኪ ተናገሩ። አምላኬ አንተን እንዳልበድል እርዳኝ፣ አንተም ደግሞ ካልበደልኩ ትባርከኛለህና በመጠበቂያዬ ግንብ ላይ እጠብቅሃለሁ። በምኔ ላይ? አሁን ወንዶች በመጠበቂያው ግንብ ላይ ቁጭ ብላችኋል፣ እየጠበቃችሁት ነው። ሴቶችም እንደዚሁ በመጠበቂያው ግንብ ላይ ቁጭ ብላችኋል። አሁን መንፈስ ቅዱስ በተቀመጣችሁበት የሰው ባልፈለጋችሁበት ቦታ ላይ መጥቶ ይባርካችኋል። አሁን እዛ ታች ቁጭ ያሉ ሴቶች እንግዲህ ለምን እንደመጡ ዓላማው አይታወቅም። አያችሁ ለምን እንደመጡ አያውቁት። እዛ ታች ቁጭ ያሉት ምክንያቱም መጠበቂያ ግንባቸው አይደለም እዛ የተቀመጡበት። አባቶች ምን ይላሉ? ከመጠምጠም ትምህርት ይቅደም ይላሉ። ምን ይቅደም? አዎ ቤተ ክርስቲያን ስትሰራ ለሴት በር ለብቻ፣ ለወንድ በር ለብቻ፣ ለካህናት በር ለብቻ፣ ለአውደ ምሕረት ለወንጌል በር ለብቻ አድርጋ ነው። ክርስቶስ ሲመጣ በምስራቅ ነው። ካህናት በምስራቅ ይወጣሉ። ወንጌል ሲሰብክ ህዝቡ በምዕራብ እሱ በምስራቅ ቆሞ ነው። ይሄ አውደ ምሕረቱም በምስራቅ ነው ያለው፣ እናንተ በምዕራብ ነው ያላችሁት። እሱም ያየው ወደ ምዕራብ ነው። አያችሁ ሴቶች እህቶቻችን ከወንድ ከግራ ጎን ተገኝተዋል። በራቸው በግራ ጎን ሆነላቸው። ወንድሞች ደግሞ ከአፈር ከውሃ ከነፋስ ተገኝተዋል። እነዚህን አራቱ ባህሪያተ ሥጋን ለማጠቃለል በሰሜን በኩል ተቀመጡ። ሰሜን ብዙ ምስጢር ስላለው ከኔ ጋር ናችሁ። ሁለቱም ግን በአንድ ላይ በክርስቶስ አንድ ናቸው፣ አንድ ሥጋ ናቸው፣ አንድ አካል ናቸው። አንድ ያደረገን ክብር ምስጋና ለአምላካችን ይሁን። እስኪ አመስግኑት በእውነት። አሁን እዛ ታች ቁጭ ያሉት ዝም ብለው ቁጭ ብለዋል። አሁንም አልሰሙም። አያችሁ አሁንም ምን አላሉ? አልሰሙም። ለምን መጡ? እንዲህ ተብሎ ተነገረ ለማለት ነው የመጡት። አዎ ቄሶቹ እንዲህ አሉ፣ እንዲህ ተባለ ተብሎ ለመባል የመጡ ናቸው። ስለዚህ ክርስቶስ ምን አለ ሲናገር ዮሐንስ 14 ቁጥር 15 ላይ ብትወዱኝ ሲበሉ ብትወዱኝ ትእዛዜን ጠብቁ፣ እኔም ደግሞ ወላጅ እንደሌለው ሕፃናት አልበትናችሁም። ክብር ምስጋና ለመድኃኔዓለም ይሁን። አልበትናችሁም ነው። ስለዚህ እንዳይበትነን እንዳያጠፋን እንዳንወድቅ እንዳንቸገር ከእርሱ ጋር እንድንሆን አባቶቻችን 12ቱ ሐዋርያት ከዛ በመቀጠል 318ቱ ሊቃውንት ከዛ በኋላ 200 ሊቃውንት ከዛ በኋላ 150 ሊቃውንት አዎ መናፍቅ በተነሱ ጊዜ ምንፍቅና ትምህርት በመጡ ጊዜ የሰው ልጅ ከዓለም ወጥመድ ያመልጡ ዘንድ ንስሐ ገብተው የእግዚአብሔር ልጆች ሆኑ ዘንድ ሚስጥረ ንስሐን ፈቀዱላቸው። ሚስጥረ ንስሐን አዘጋጁላቸው። ሚስጥረ ንስሐ ስንጀምር ደግሞ ዳዊት አጥፍቶ በድሎ ሰይፍ መጣበት፣ መከራ መጣበት። የዚያን ጊዜ 7 ቀን ልብሱን ቀይሮ ጥቁር ልብስ ለብሶ ከለሜዳ በልብሱ ላይ ደግሞ አመር ነስንሶ ምን ነስንሶ አመር ነስንሶ ለ7 ቀን ሱባኤ ገብቶ ምንም ሳይበላ ማልቀስ ጀመረ።
በደልኩኝ ጌታዬ፣ ተጸጸተ፣ አጥፍቻለሁ አምላኬ ይቅር በለኝ አለ። ምን በለኝ? ይቅር በለኝ አለ። ቅድም ዲያቆኑ ሲያዜም የሰማችሁት ሕጽበኒ ወአንጽሐኒ እምኃጢአቴ መዝሙር 50 እጠበኝ ቆሽሻለሁ፣ ኃጢአቴ እንደ ደም ቀልታለች፣ በአንተ ቸርነት በአባቶች ጸሎት ደግሞ እንደ ባዘቶ ትጠራለች አለ። እንደምን ትጠራለች? ባዘቶ ምንድን ነው? ጥጥ ነው። የአዲስ አበባ ሴት አታውቅም። ጥጥ ነው። ጥጡ ቆሻሻ አለው። ጥፍጥሬ የሚባል ቆሻሻ። ምን የሚባል ቆሻሻ? ጥፍጥሬ ይባላል ፍሬው። ያ ፍሬ ተለቅሞ ያ ጥጡ ከተቦጨቀ በኋላ ይባዘታል። ይጣራል። የተጣራው ነጭ ሆነው ነው ለፈትል፣ ለሸማ፣ ለነጠላ፣ ለጋቢ የሚዘጋጀው። አያችሁ፣ ለሽመና የሚሆነው እንዝርት ላይ የሚወጣው ከተባዘተ በኋላ ነው። ባዘቶ ነጭ ሆነ ማለት ነው። እንደ ባዘቶ ኃጢአቴ እንደ ደም ብትቀላ ትነጻለች አለ። እጠበኝ ቆሽሻለሁ፣ ኃጢአቴን አታስብብኝ፣ በደሌን አታስብብኝ፣ ምሕረትህ ከኔ ጋር ይሁንልኝ፣ ቸርነትህ ከኔ ጋር ይሁንልኝ ማለት ነው። ዳዊት አጥፍቶ 7 ቀን ሁሉ እጠበኝ 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 ሲል ከቆየ በኋላ ወደ ቤቱ ሲመለስ እግዚአብሔር የዳዊትን ልመና ተመለከተ። የዚያን ጊዜ ምን አለ? እንደ ልቤ የሚሆነኝን አገኘው። ልጃችሁን ያዙ። እንደምኔ ሕፃናት በእርጋታ እንዲቀመጡ ሕፃናት ይቀጣሉ፣ ይቆነጠጣሉ። ሌባው እንቁላል ሲዘርፍ ዝም ተብሎ በሬው ላይ ሲወጣ እማዬ በእንቁላሉ በገረፍሽኝ እንዳለ ሕፃናት ዛሬ ካልተቆነጠጡ ካልተመሩ ነገ ወላጅ የሚሰድቡ ቤተ ክርስቲያን የሚያቃጥሉ የሃይማኖት አባቶችን የሚያቃልሉ ይሆናሉ። ዛሬ ነው በእንክብካቤ ወንጌል እያሰማን ቃጭሉን እያሰማን ዕጣኑን እያሳጠንን ልጆቻችንን ቁጭ አድርገን ማስተማር ያለብን። ከልጅነት የገባ ዕውቀት ነገ ትልቅ ቤት ይሰራል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ያው። ስለዚህ አለ እግዚአብሔር፣ ስለዚህ እግዚአብሔር ዳዊት ተመለሰ፣ ወደ እኔም መጣ፣ እንደ ልቤ የሚሆነኝንም ሰው አገኘው አለ እግዚአብሔር። እኛ እንደ ልቡ ብንሆን አገር ሰላም ይሆናል። ሰው ወጥቶ በሰላም ይገባል። ሰው ሰርቶ ገንዘብ ያገኛል። ሰው በጤና፣ ሰው በፍቅር የተራበውን እያሰበ የተቸገረውን እያሰበ የተራቆተውን እያለበሰ መርዳት ይችላል። የእግዚአብሔር ልጆች ዛሬ እኮ ሁሉም ከእጅ ወደ አፍ የሆነበት ዘመን ነው። ቁርስ ተበልቶ ምሳ የማይደገምበት፣ ምሳ ተበልቶ እራት የማይታይበት፣ ያውም ደግሞ መንገዱ ሁሉ በፈተና ያለበት፣ ፈተና የበዛበት፣ በሰላም እገባለሁ እያለ ሰው የሚጨነቅበት ዘመን የሆነው ለምንድን ነው ቢባል ሰይፉ ስለበዛ ነው። ምኑ ስለበዛ ነው? ሰይፉን ማን አመጣው? ሰይፉን ማን አመጣው? ማን ያመጣው? እኛው ነን። አያችሁ፣ እኛው ነን ሰይፍ ያመጣ ነው። ለምሳሌ ብንሄድ ብዙ ዛፎች ነበሩ። ስንት ዛፎች? ስንት ዛፎች? ብዙ ዛፎች ነበሩ። ከዕለታት በአንድ ቀን ምርር ሲላቸው ሰልፍ ወጡ። ለምን ቢባል መጥረቢያ ሊከሱ። ማን ሊከሱ ነው የወጡት? ማን ሊከሱ ነው የወጡት? መጥረቢያ ሊከሱ ወጡ። የዚያን ጊዜ መጥረቢያ ሊከሱ ሲወጡ አንዷ ብድግ አለችና ጎበዝ እንመለስ አለች። ለምን ፈርተሽ ነው? አይ እኔ አልፈራውም፣ ግን እንመለስ አለች። አይሆንም፣ በኋላ እኛ ላይ ይፈረዳል አለች። አይሆንም፣ እንሄዳለን አለ። እባካችሁ ተው፣ ምንድነው የፈራሽበት ሚስጥር ንገሪኝና አስረድተሽን እንድንመለስ አሏት። እንግዲህ ተሰሙኝ እንደሆነ ካልናቃችሁኝ እንመለስ ያልኩበት መጥረቢያ ጥፋቱ ምንድነው አለች። መጥረቢያ ጥፋቱ ምንድነው? እንዴ ቆርጦናል፣ እኛ መጀመሪያ ዛቢያ አልሆነውም ወይ አለች። እጅ ባንሆነው ዛቢያ ባንሆነው መጥረቢያ ይቆርጠን ነበር ስትል፣ አዎ ልክ ናት፣ እኛ ጠማማ ሆነን ዛቢያ ባንሆን መጥረቢያ ይቆርጠንማል።
ዛሬም እኛ ኃጢአትን ክፍት አድርገን ለኃጢአቱ ሥራ ተመቻችተን ንስሐ ግቡ ስንባል እምቢ ብለን ከቅዳሴው ከወንጌሉ ርቀን ብዙ መምህራን አሉ፣ ብዙ አባቶች አሉ፣ ብዙ ሊቃውንት አሉ። እኛ ሁሉ የምታዩዋቸው ከጀርባ ያሉት መስበክ ይችላሉ ከኔ በላይ። ነገር ግን ያው መታዘዝ ይበልጣል እንጂ እነ ሊቀ ስዩማን እነ መጋቤ ጥበብ መዓዛ ቢያስተምሩ ይችላሉ በእውነት። ስለዚህ ለአክብሮት አባት እያለ ብለው አከበሩ። መከባበር ደግሞ የቤተ ክርስቲያን ክብር ነው እንጂ እነሱ ቢሰብኩ ያሳምሩታል። ክርስቲያኖች ከኔ በላይ ማስተማር ይችላሉ። ከክርስቶስም ምን አለ? ከኔ በላይ ታደርጋላችሁ አለ። እባቡን ጊንጡን ትረግጣላችኋል። ነገር ግን አይደለም እባብ የወለድነውም ልጅ ዛሬ አልታዘዘልንም። የወለድነው ልጅ አልታዘዘም። ምክንያቱም ምን አሳይተን አሳደግ ነው? ምን እያሳየን ነው ያስተማር ነው ብንል ነገር፣ ክፋት፣ አድመኝነት፣ ዘረኝነት፣ አው ሰው መሳደብ፣ ሰው ማማት፣ አው ከቤተ ክርስቲያን መቅረት፣ ጽንስ ማስወረድ፣ ይሄንን ነው ለልጃችን ያሳየ ነው። ደግሞ ከተወለደም በኋላ አንተ ገፊ የሚሉ ደግሞ አሉ። የእግዚአብሔር ልጆች ገፊ አይደሉም። ምን አለ መዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳሎ ከስባተ፣ ከሕፃናት ከሚጠቡት መካከል እግዚአብሔር ለራሱ ምስጋናን አዘጋጀ አለ። እስራኤላውያን ወደ ጌታ ሕፃናት እንዳይቀርቡ ሲከለክሉ ተዋቸው፣ ሕፃናት ወደ እኔ ይመጡ ዘንድ እንደ ሕፃናት ተመለሱ አለ። አያችሁ፣ ሕፃናት አሁን ቂም ቢይዙ በኋላ ይረሱታል። አሁን ተጣልተው አሁን ይታረቃሉ። እኔ እናንተ ግን ከራሳችን ጋር አልታረቅንም። ታርቀናል። ስለትም እንሳለው እከሌን አጥፋልኝ፣ እከሌን አጥፋልኝ፣ እከሌን አስወግድልኝ፣ እከሌን ድፋልኝ፣ የከሌን ቦታ ልውረሰው ነው የምንለው። የእግዚአብሔር ልጆች ይሄ ሁሉ በደላችን በዛ። እግዚአብሔር አዘነ መሰለኝ፣ መዓታ መጣ። የሚራራ ነገር የለም፣ የሚጨክን ነገር በዝቷል። ሁሉም ተነስቶ ኦርቶዶክስን ይሰድባል። የእግዚአብሔር ልጆች፣ የድንግል ማርያም ቤተሰቦች ዛሬ እኛ የቱ ጋር ያለ ነው? መናፍቅ ስናይ እኮ ያው ነን፣ ሙስሊም ስናይ ያው ነን። አሁን ግን ተይዘን ያ ሁሉ ነገር ተይዘን ስንመጣ እማሆ ያሉ ብለን ተክለ ሃይማኖት ደጅ መጣ። ማን አሉ ብለን ከኔ ጋር ናችሁ? ማን አሉ ብለን የመጣ ነው? እማሆ ያሉ። እማሆ በላይ ግን እግዚአብሔር አለ አለ የለም? በእማሆ ላይ ግን ያደረው እግዚአብሔር ነው። በነ ክርስቶስ ሰምራ ላይ፣ በነ ቅድስት አርሴማ ላይ፣ ዛሬ አርሴማ ናት። በነ ቅዱስ ክርስቶስ ሰምራ ላይ፣ በነ ተክለ ሃይማኖት ላይ፣ በነ ቅዱስ ጊዮርጊስ ላይ፣ በነ አቡነ ገብረ መንፈስ ቅዱስ ላይ ኢትዮጵያን ያዳነው ኢትዮጵያን የጠበቀው የድንግል ማርያም ልጅ በሰው ላይ አድሮ ነው። ክብር ምስጋና ለስም አጠራሩ ይሆን። አዎ ክርስቶስ ሰምራ 12 ልጅ ወለደች። 12ኛው ሕፃን ነው። 12ኛውን ልጅ ስትወልድ ባለቤቷ ሞተባት። ሕፃኑን ይዛ እንደ ተክለ ሃይማኖት ቅዱስ ጳውሎስ እንዳለ ዕብራውያን 13 ተዘከሩ መኳንንቲክሙ፣ አዎ የእግዚአብሔርን ቃል የሚነግሯችሁን ዋነኞቻችሁን አስቡ፣ አዎ በስራም በሃይማኖትም በምግባርም ተከተሉ እንዳለ ተክለ ሃይማኖትን አይታ ክርስቶስ ሰምራ ሕፃኑን ልጅ አቅፋ ጣና ጎጃም አገር ባህር ውስጥ ተዘግዝቃ ቆማ ስትጸልይ እነሆ ሕፃኑን አየ እግዚአብሔር። ሚካኤል ላከና ሕፃኑን ተቀበልና ሄሮድስ ካስፈጃቸው ሕፃናት ደብልቀው አለው። እሷ እንደ ልቧ ትጸልይ አለው። የዚያን ጊዜ ሰውነቷ እስከሚከፋፈት አሳዎች አልቂቶች በውስጧ እየተመላለሱ ጌታ ሆይ ትለው ነበር። እውነተኛ ሰው ጌታ ሆይ ቢል አዎ በጾም በጸሎት እየተጋ ነው፣ ያገኘውን እያሻመደ አይደለም። ክርስቲያኖች እሷ እያለቀሰች ስትጸልይ ምን ላድርግልሽ አላት። ምን ልስጥሽ አላት። ምንም አልፈልግም። ምንም። ታዲያ ምን ፈልገሽ ነው? አንድ ነገር። ምን? የኢትዮጵያ ሕዝብ የሚጨነቀው የሚያለቅሰው የሚወድቀው የሚነሳው ኃጢአት ዕለት ዕለት የሚሰራው ዲያብሎስ ስላለ ይቅር ስላላልከው፣ ይቅር ብትለው እኮ ሕዝቡ ሁሉ ካንተ ጋር ይሆናል። እሱ እያሳተው ነው አለች። እኔ እኮ ይቅር አልለውም አላልኩም፣ ግን እሱ ክፉ ነው
እሺ አይልም አላት። እኔ ግን ፈቃደኛ ነኝ ለይቅርታ አላት። ክርስቶስ ሰምራን ይቅር በለው ሄጄ ልጥራው አለች። አዎ ጥሪው አላት። ሄደች ልትጠራው። እሱ ግን ክፉ ስለሆነ እግዚአብሔር ስለሚያውቅበት ሚካኤልን ሂድ አብርሃት አለው። አያችሁ ግንቦት 12 የምናከብረው ታሪክ ነው። ሂድ አብርሃት፣ እሱ ክፉ ነው ይጥላታል ሲኦል አለ። የዚያን ጊዜ ሚካኤል አብሯት ሄደ። ሳጥናኤል ና እባክህ መድኃኔዓለም ሊታረቅ ይቅርታ ሊያደርግልህ ነው ና ብላ ስትጠራው ይቺ ስታቃጥለኝ በጸሎት የኖረች አሁን ስልጣኔ ቤቴ መጣች ብሎ ጎትቶ ሲያስገባት ሚካኤል አብሮ ገብቶ በእሷ ሰውነት እልፍ አእላፋት ነፍሳት በሚካኤል ክንፍ በሚካኤል ሰውነት እልፍ አእላፋት ነፍሳት ከሲኦል ወጡ። ክብር ምስጋና ለመድኃኔዓለም ይሁን። አዎ ክርስቶስ ሰምራ ባለ ትዳር ናት። እማሆይ ወለተ ኢየሱስ ባለ ትዳር ነበሩ። ከትዳር አለኮ ባለቤት ልጆች አሏቸው እኮ። ከዛ መካከል ለምንኩስና እግዚአብሔር ዓላማ አደረገ፣ መሳሪያ አደረገ። አያችሁ ዛሬኛ ቃሉን ለማስተማር መሳሪያዎች እንጂ አስተማሪዎች አይደለንም። አስተማሪው ማን ነው? ይሄ ድምጽ ማጉሊያ እኔ ስናገር ይጮሃል። እኔ ግን የምናገረው እሱ ሲናገር ነው፣ እሱ ሲያስተላልፍ ነው። እኔ ኃጢአተኛ በደለኛ ነኝ። በኃጢአተኛው ሰው ላይ ግን እግዚአብሔር ቃሉን ለኛ ያስተላልፋል። ይችላል አይችልም? ክብር ምስጋና ለመድኃኔዓለም ይሁን። ይችላል እግዚአብሔር። ስለዚህ ክርስቶስ ሰምራ እዛ ውስጥ ገብታ እልፍ አእላፋት ነፍሳት ወጣች። ሚካኤልም እንደዛው። ሚካኤልን ምን አሉት አባቶቻችን? ሺህ በክንፉ ሺውን ባክናፉ ነፍሳትን ከሲኦል ይዞ ወጣ ይላሉ። ዛሬ እኔ እናንተ እንኳን ነፍሳት ልናወጣ እኛም መውጣት አቅቶናል። መውጣት አቅቶናል። የተቸገረ ዱቄት ከነፋስ ይጠጋል እንዲሉ ዛሬ ተቸግረን ያየነው ሁሉ ያምረናል። ያየነው ሁሉ ነው የሚያምረን፣ ግን መሆንና መረጋጋት ግን አልቻልንም። አባቶች ጥቁር የነበረው ቀይ የነበረው ጸጉር ነጭ ያደረገ እግዚአብሔር በሱ ጥበብ ላይ ማን ተራቆ ያውቃል? ሕፃን ሆነን ጺም አለን፣ ሕፃን ሆነን ሽበት አለን። ምን ነበረን? ትናንትና ራቁታችንን የፈጠረን እግዚአብሔር ዛሬ ስም ሰጥቶ ዶክተር ተብለን ጠቅላይ ሚኒስትር ተብለን ወታደር ፕሮፌሰር ኮማንደር ተብለን ስም ቢጠራ ይሄን ሁሉ ሞገስ ያሰጠን እኮ መድኃኔዓለም ብቻ ነው። ተምረን ሁሉ ነገር በአየር መሽከርከር በሰማይ መሽከርከር ብንችል ሁሉን ያደረገው ግን እሱ ነው። ይሄንን አይተን አድንቀን ተመስገን ብለነዋል ወይ? ጨለማውን አስወግዶ ፀሐይን የሚሰጥ ፀሐይን አስወግዶ ጨለማን የሚያመጣ እግዚአብሔር አዳም መጀመሪያ ከመፈጠሩ በፊት ሰማይና ምድር ሲፈጠር ጨለማ ነበር። በዕለተ ሰኞ ብርሃን ይሁን አለ። ብርሃንና ጨለማውን ለየ። ማታም ሆነ ቀን አንድ ቀን ብሎ ያይሰጠን እግዚአብሔርን ዛሬ ብዙዎቻችን ስለ ቀኑ ስለተሰጠን ተፈጥሮ አድንቀን እናውቃለን ወይ? ትንሽ ፀሐይ ስትወጣ ዕዳ፣ ትንሽ ብርድ ሲመጣ ዕዳ። በምንድን ነው የምናመሰግነው? ብልጭ ስትል ፀሐይ ጥላ ነው የምንዘረጋው። በሱ ተፈጥሮ እንኳን አንድ ቀን ተመስገን እሱ የሰጠኝ ነው ብለን አናውቅም። ተበሳሽተን ነው የምንሄደው። አቤት ፀሐዩ፣ አቤት ብርዱ ሲሰጠን አናውቅበት። ተመስገን የሚለው ነገር የለም። ተመስገን የለም። ኢዮብን ታስታውሱታላችሁ? ሰውነቱ ቁስል አለ። ካማረው ትዳሩ ካማረው ንብረቱ ሁሉ ውድም አድርጎበት ተመስገን። ሰውነቱን ቁስልስል አድርጎበት ተመስገን። እንዴት ተመስገን ትለዋለህ ሲሉት እሱ ሰጠ እሱ ነሳ። የሰጠኝ እሱ ነው፣ የወሰደውም እሱ ነው አለ። ልጆችን ሁሉ ገደለበት፣ ልጆችን ሁሉ ገሎበት። እንዴት? አይ ልጆችን የሰጠኝ እሱ አይደል? እሱ እኮ የሰጠውን ወሰደ። በእኔ የሆነ ነገር የለም ማለት። እስኪ በእኛ የሆነው ምንድን ነው? እስኪ በእኛ የሆነ ምን አለ? ምንም እኮ የለም ክርስቲያኖች። ያ መኪና ቢያሽከረክር አውሮፕላን ቢገዛ ህንፃ በህንፃ ላይ ቢደረድር አስከሬን ከመባል የሚከለክለው ነገር የለም። በጥሩ አልጋ ላይ ቢተኛ መሬት ያስተኛል እግዚአብሔር። የተጸየፍነው አፈር ላይ ያስገባናል ከስር። በሬ ቀልበን እንደምንበላ እኛም ተቀልበን አፈር ይበላናል። አፈር ግን ተጨንቆ አያውቅም። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሰው ልጅ ሁሉ ለበደለው የሰው ልጅ ሁሉ ላጠፋው ጥፋት ከእግዚአብሔር እንዳይለያይ አባቶቻችን ንስሐን አዘጋጁ። ያ ንስሐ አስቀድሞ ንስሐ ግባ፣ አለበለዚያ ግን እመጣብሃለሁ እንዳለ እግዚአብሔር
የሁላችንም ኃጢአት ሲሰረይ ዘንድ አባቶችን መርጦ ንስሐን አዘጋጅቶ በንጹሕ ውሃ እርጯቸው፣ እጠቧቸው፣ ከበደላቸውም ይላቀቃሉ፣ ኃጢአታቸውንም ይቅር ብዬ የ40 ቀንና የ80 ቀን ልጆች አድርጋቸዋለሁ ብሎ ቃል ገባላቸው ለደቀ መዛሙርቱ። ዛሬም እኛ ሲወርድ ሲዋረድ የተረከብነው ከሐዋርያት ነው። ከማን የተረከብነው? ግን ሐዋርያት በአንድ ቀን ስብከት 3000 ሕዝብ አስተምረዋል። ስንት ሺህ ሕዝብ? 3000 ሕዝብ አስተምረው መልሰዋል። ከኢአማንያነት ወደ ክርስትና መልሰዋል። እኛ ግን ሰብከን ያው ጮኸን ያው ጭብጨባና እልልታ አተረፍን። በዚያ ላይ ማታ ማታ ጧፍ ማንደድ፣ ጧፍ ማብራት በየአድባራቱ ቦቀርና እንቀለቅለዋለን። ስንት የገጠር ቤተክርስቲያን አንዱ ጧፍ ቸግሮት ጧፍ የቸገረው ሞልቷል። መድኃኔዓለም ንስሐ ገባህ እንጂ ጧፍ አላበራህም ብሎ የሚከስ የለ። ቁጭ በይ እስኪ እዛ መሃል ያለሽ እንደው ወሬው እንደው አያልቅም። በእውነት እግዚአብሔር ወደ ልቦናችን ይመልሰን። አው ቅድም ብያለሁ፣ ወሬ የምታወሩ ወዲያ ወዲህ የምትሉ ዛሬ ወዲያ ወዲያ ያላችሁ 41 ስግደት ስገዱ። ግልጽ ነው አይደለም? ምክንያቱም እንዲህ ይላል፣ ቃሌን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። ቃሌን የማይሰማ ግን ከኔ ጋር አይኖርማል። ቃሉን ሳንሰማ ወዲያ ወዲያ በማለት ሕይወት አይገኝም። ማነች ጌታ ቤቷ መጥቶ ቁጭ ብሎ ቤታቸው መጥቶ ቁጭ ሲል ማርያምና ማርታ ማርያም ቁጭ ያለች እግሩ ስር። ማርያም የጌታ እናት አይደለችም፣ የአልዓዛር እህት ቁጭ ያለች። ማርታ ደግሞ ጓዳ ጓዳውን ትላለች። ያም አልበቃ ብሎ እህቷን ለመክሰስ መጣች። ጌታ ሆይ እኔ ደክማለሁ፣ እሷ እኮ ይኸው ቁጭ ብላ አንተ ስር አታዛትም አለች። አይ ለምን? ምግብ እያዘጋጀው ነው። ማርታ ለምን ትጨነቂያለሽ? አትጨነቂ፣ ጥቂት እኮ ይበዛል፣ ይበቃል። ማርያምስ የማይቀማትን በጎ ዕድል መረጠች አለ። ለእንጀራው አይደለም መድኃኔዓለም የተሰቀለው፣ መድኃኔዓለም የተገረፈው፣ መስቀል የተሸከመው እኔ እናንተን ሕይወት ለመስጠት ልጆች ለመባል ገብረ ማርያም መንግስተ ሰማያት እንዲወርስ ነው የተሰቀለው በደላችንን። አዎ ያ የተጻፈው 2 ደብዳቤ። ስንት ደብዳቤ ነው የተጻፈው? እስኪ ተናገሩ። ስንት ደብዳቤ ነው? 2 ደብዳቤ። የት ተቀመጠ? አንዱ በዮርዳኖስ። አንዱ የት የተቀመጠው? አንዱ በዮርዳኖስ፣ አንዱ ደግሞ በሲኦል። አዎ አዳም ግብሩ ለዲያብሎስ፣ ሔዋን ግብሯ ለዲያብሎስ ተብሎ የተጻፈውን ደብዳቤ የዮርዳኖስን በጥምቀት የሲኦልን ደግሞ በሞቱ በርብሮ አወጣላቸው። የእግዚአብሔር ልጆች የኛ ግን ግራ ገብተነዋል። ሲፈልገን የምንገኘው ጭፈራ ቤት፣ ስንፈለግ የምንገኘው ራቁታችንን በተለይቶቻችን ሌላ ሆነን ሌላ ዓላማ ውስጥ ገብተን ነው የምንገኘው። ሌላ ትርክት ውስጥ ነው ያለነው። ዓለምን መስለናል። እንዲህ ይላል ቅዱስ ጳውሎስ። እስኪ በሉ ሮሜ 12 ቁጥር 2 በልባችሁ አይሰማም፣ በልባችሁ መታደስ ተለወጡ እንጂ ይህችን ዓለም ፈጽማችሁ አትምሰሉ። ምን አትበሉ? አትምሰሉ። እግዚአብሔር ደግሞ ሲያዝ ምን አለ? ዘዳግም 22 ቁጥር 5 ሴት በሉ እስኪ የወንድን አትልበስ፣ ወንድም የሴትን አይልበስ። ይህን የሚያደርግ ሁሉ በአምላክ በእግዚአብሔር ዘንድ የተጠላ ነው። ምን ያለ ነው? የተጠላ ነው። ኤርምያስ 13 አያችሁ፣ የሴት ቁርጭምጭሚቷም ይሸፈን አይገለጣል፣ ለንስሐም የበቃች ዓለምን የምታድን ሴት ናትና። ምንድናት? ኧረ ክብር ምስጋና ለአምላካችን። ለካ በእናንተ ነው ዓለም የሚድነው። ብትጸልዩ እኮ ታድናላችሁ። እውነት ነው የምላችሁ። ጻድቅ የምትወልዱ ሰማዕታት የምትወልዱ ሴቶች አይደላችሁ ናችሁ? አይደላችሁ? ትዳራችሁን ቀጥ አድርጋችሁ የምትመሩት እኮ እናንተ ናችሁ። እኛማ ወንዶች ምን እናውቃለን? ግን አዎ ሁላችንም ወድቀን ጠፋን።
እግዚአብሔር አምላክ ከመጥፋት ያድነን። ማን ያድነን? ማን ያድነን? ስለዚህ እንግዲህ ዛሬ የመጣንበት ይሄ ሁሉ በደል በድለን እማሆይ ደግሞ ጋር ስንመጣ እግዚአብሔር የመረጠው ከደራ አዲስ አበባ አምጥቶ ያስቀመጠልን እኛ እንድንድን ስለሆነ የምንድነው እማሆይን ብቻ ሳይሆን በማለት ሳይሆን መጀመሪያ ምን ያስፈልጋል? ንስሐ መግባት። ምን ያስፈልጋል? እንግዲህ መጀመሪያ ምን ተሰርቶልን? ሚስጥረ ንስሐ ብለናል አይደል? ንስሐ መግባት። ንስሐ የሚሰጡት ካህናት ከግቢ የማይወጡ ማንም ሴት የሰራው ምግብ የማይበሉ እዚሁ ግቢ ቁጭ ብለው ጊዜያዊ ንስሐ የሚሰጡ ብቻ ናቸው። የሚሰጡን ንስሐ ከሌ ወደኛል ከሌ ያከብረኛል ብለው አይደለም። ለሁላችንም እኩል ንስሐ ነው እንደየስራችን። ያን የተሰጠው ንስሐ ደግሞ ሁሉም ሰው የንስሐ ጥምቀት እንዲጠመቅ ያዛሉ። ሲያዙ ደግሞ ዝም ብሎ አይደለም። 5 ሊትር ውሃ ምን በሉ ይዛችሁ ነው። ለምን? ንስሐ ገብተናል፣ በድለናል። እኛ በበደልነው መድኃኔዓለም ተራራውን ከሊጡስጥራ እስከ ቀራንዮ እርጥብ እንጨት ተሸክሞ ቀራንዮ መውጣቱን ለማጠየቅ ውሃ ተሸክማችሁ ነው። በትራንስፖርት አይደለም፣ በእግራችሁ። በምን አይደለም? በእግር ነው የተጓዘው ጉዞ ያደረገው። ስለዚህ በእግራችሁ ይዛችሁ ነው። ይዛችሁ ስትመጡ እያላችሁ ትመጣለ። እዚህ ስትደርሱ ተመስገን አትሉም እንዴ? እስቲ ክብር ምስጋና ለመድኃኔዓለም ይሁን። ተመስገን እንድትሉ። ከዛ በኋላ ጸሎቱን ካህናት አድርገው በላያችሁ ላይ ሲያፈሱት በደላችሁ ሁሉ ይወገዳል። ቤቱ ያው ቅድም እንደተነገረው ምንም ስለሌለ ነው እንጂ ነጭ ልብስ ለብሳችሁ ቤት አዘጋጅተን ፍራሽ አዘጋጅተን የምትበሉት ምግብ አዘጋጅተን እዚሁ ነበር የምትውሉት። ግን ምንም ስለሌለው ቦታው ማዘጋጀት አልቻልንም። ወደ ቤታችሁ ትሄዳላችሁ። ስትሄዱ ክፉ መነጋገር ምን መነጋገር አይቻልም። የቻላችሁን ደግሞ ነገ ስጋው ደግሞ ትቀበላላችሁ። ዛሬ ስትጠመቁ ወደ አፋችሁ ሊገባ ስለሚችል ግልጽ ነው አይደል? አዎ ሰው ተጠምቆ ስጋውን መብላት መጠጣት አለበት። ይሄን ካልሆነ ክርስትናው ዜሮ ነው። አንድ ክርስቲያን በዓመት 4 ጊዜ በ3 ወር 1 ጊዜ ካልቆረበ ክርስቲያን ሊሆን አይችልም ይላል መጽሐፍ። እግዚአብሔር ከሁላችን ጋር ይሁን። ዮሐንስ 6:54 ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው ያለው። ይሄን ነው እኮ። ስለዚህ የእግዚአብሔር ልጆች እንድንጠመቅ እንደረጋለን። ከዛ በኋላ ይሄንን ተጠምቀን ጧፉን ሳንጠመቅ ንስሐ ስንገባ ጧፍ እንዲታሰር በሰውነታችን ላይ ያለው አዚም መተት ምናምን እንዲጠፋ። ከዛ በኋላ ደግሞ ምን ይሰጠናል? ዘቢብ፣ ከዛ ማር፣ ከዛ ዕጣን፣ ቅባ ቅዱሱን ጸበሉን አድርገን እንድንጠጣ ወንዶች ናቸው የሚያደርጉልን። ዕጣኑን ወንዶች ከሰል ላይ አድርገው እንድንታጠን፣ ሴቶች መንካት ስለማይችሉ ማጠን ማለት ነው። ሶስተኛው ደግሞ ምንድነው የምናደርግ? ማሩን እንበላለን። 30 ደቂቃ ቆይተን ዘቢቡን እንበላለን። ስንት ደቂቃ? 30። ዘቢቡን በልተን 30 ደቂቃ በኋላ 5 ሊትር ጠበል ግጥም አድርገን እንጠጣለን። የዚያን ጊዜ እንቁራሪቱ አይቀር፣ እባቡ አይቀር፣ ምንሽላሊቱ አይቀር፣ ውልቅ ብሎ ይወጣል። ስንጠጣ እንዴት ነው ቢባል እንትና እኮ እንዲህ ሆኖ እያሉ እንደ ድር ጠላ ወይም እንደ ቁብ ጠላ ቁጭ ብሎ 5-6 ሆኖ እያወሩ ሳይሆን ማረኝ፣ ይቅር በለኝ፣ አቡነ ዘበሰማያት እየደገሙ ማረኝ እያሉ እየተጸጸቱ ነው እንጂ ቁጭ እየተደረገ ከሆነ ጸበል አይደለም፣ መድኃኒትም አይሆንም። መርፌ አንዴ ነው የምንወጋው ወይስ ቀስ ብሎ ንቅል ስክት እያደረገ ነው የሚወጋን? አንዴ ነው ውስጡ ያለውን ልቅቅ የሚያደርገው። ምን ነው ዝም አላችሁ? አንዴ ቀመማትን አንዴ ነው አይደል የሚልካት የሚገፋት መርፌውን። ስለዚህ ይሄንንም አንዴ ነው የምንጠጣው። ሊያስመልሰን ይችላል፣ ጥሩ ነው። ሊያስቀምጠን ይችላል፣ ጥሩ ነው። በሽታው ሊወጣ ነው። ይሄንን እናደርጋለን። ይሄንን ካደረግን ካጠናቀቅን በኋላ 9 ቀን ሲሞላ ስንት ቀን? 9 ቀን ሲሞላን እማሆይ ጋር እንሄዳለን። እማሆይ ጋር ስንሄድ መጀመሪያ እሳቸው ጸሎት ሌሊቱን አድርገው ሰላም ለኪ እያሉ ሲያዩን በሽታችን ግንባራችን ላይ ይታያቸዋል። እማሆይ የዚያ ጊዜ ይሄ ይቀርሃል፣
ይሄ ቀርሻል፣ ይሄን አላደረግሽም፣ ይሄን ንስሐ አልገባህም። አዎ ታስታውሳታላችሁ። ያቺ ዝሙት ሰርታለች ተብላ ተወንጅላ ትወገር ብለው የፈረዱባት እሱ ምንድን ነው ያለው? ከናንተ መካከል ኃጢአት የሌለበት ሰው ምን ይበላት? ይውገራት አለ። የሁሉም ኃጢአት ግንባራቸው ላይ ነው የተነበበባቸው። አያችሁ፣ አንዱም ሲያነበው ጥለው ነው ሄዱት። እማሆይም እኛ ስላልበቃን እሳቸው ግን እያዩት ይሄን አላደረገ። አንዳንዱ ተነጫንጮ ይወጣል ባንዴ ካልዳንኩ። መዳንም እኮ ባንተ እጅ ነው ያለው። አንተ ባልሰራው እማሆይ ምን ቦታቸው? በቃ የታዘዘውን እኮ ነው የተገለጠውን እግዚአብሔር የገለጠላቸውን ነው የሚያሳዩት። ያንን የገለጡትን ሴት እንድክ የተገረፍን ይመስል እንዲህ ተባለ እኮ እንዲህ ተባለ። አጥማቂ ሴት አጥማቂ እማሆይ አጥማቂም አይደሉም፣ ንስሐም ሰጭም አይደሉም፣ ምንም አይደሉም። እግዚአብሔር ባዘዘው ብቻ በዛው። አዎ የሚያማክሩ እናቶች አሉ አይደል እንዴ? የዶኪማስ ጓዳ ሲያልቅ ሐዋርያት ናቸው እንዴ ነገሩት? ድንግል ማርያም ሴት አይደለች እንዴ ነገረች? ወይኔ የላቸውም ያለች። የጎደለውን እንዲነግሩህ መጀመሪያ ዝቅ ብሎ መታዘዝ ያስፈልጋል። ከበር ላይ ትእዛዙ ይጀምራል። ከበር ላይ አትተሰለፉ ሲባል እሺ፣ ተቀመጡ ስንባል እሺ፣ ተረጋጉ ስንባል እሺ ብለን። ዶክተር ብቻ አይደለም ያዘን፣ ቤተክርስቲያንም ስርዓት ታስተምራለች። ለዶክተሩ እሺ፣ ለሌላው ምን አገባን? ይረፍድብናል። ተረጋግታችሁ ቆዩ ነው አይደለ? የመዳን ቀን ዛሬ ነው። ስለዚህ መጠቀም የሚገባውን ነገር መጠቀም እንድንችል ሐዋርያው ቅዱስ ጳውሎስ ጨርሻለሁ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ አሁን እሺ ማለት ያቃተውን ትውልድ አንድ ሕፃን ነበር እሺ የሚል። አዎ ይሄ ሰው ምን ተብሏል ቢባል ሰዎች እንደሚያደርጉት አታድርግ። ጢሞቴዎስ ነው የሚባለው። ሰዎች እንደሚያደርጉት አታድርግ፣ እምነት ይኑርህ፣ በጎ ሕሊናም ይኑርህ። እምነትና በጎ ሕሊና ይኑርህ። ክርስቲያኖች በጎ ሕሊና ይኑርህ። ሰው አንክሰስ፣ በሰው ክፉ አንስራ፣ ጠላታችንን እንውደደው፣ አጥፍቶንም ይቅርታን ጠይቀው። ይህን ስናደርግ እግዚአብሔር ይቅር ባይ ነው፣ መሐሪ ነው፣ ፍቅሩ የበረታ ነው። በቋንቋ የጸደቀ የለም። በንስሐ ሰው በመሆናችን እግዚአብሔር ለመንግስቱ ያበቃናል። ለመንግስቱ እንድንበቃ እግዚአብሔር ይርዳን። ጥቁርም ቀይም ሁሉም ሰው ነው። ሽባም ሆኖ ቢመጣ እዚህ ተበሽታነቱ ይፈወሳል። ሮብ የማህበር ጸሎት አለ፣ የቀንዲል ጸሎት አለ። መታችሁ ዳኑ፣ ተፈወሱ። ብዙ ሰዎች ድነዋል። እናንተም መታችሁ ዳኑ። ዓርብም ሮብ ምክረ አይሁድ፣ ዓርብ ቀን ድነት ቀን ነው። ስለዚህ ሮብ የተወሰነው ዓርብ ተፈጽሟል። ሁላችንም ላይ ያለው በደል፣ ያለው በሽታ፣ ያለው ችግር ሁሉ በዛሬው ቀን እንዲፈታ እግዚአብሔር ይርዳን፣ ይርዳችሁ። ተማርን አልተማርንም? እስኪ ተገብራለሁ የሚል ተገብራለሁ፣ ለንስሐ በቅቻለሁ፣ ለሥጋው ደሙ ከባለቤቴ ጋር ተመካክሬ እበቃለሁ የሚል እስኪ አንዳንዱ ልክ የሰረቀ ይመስል እንዲችና እንዲችላል። እስኪ አውጡት እጃችሁን፣ ሁለቱንም ነው፣ እዚህ አንድ እጅ አይደለም። እስኪ ስፖርት ይስራ፣ አመስግኑበት። ሆነ እግዚአብሔር ከሁላችን ጋር ይሁን። ብድግ በሉ። አሁን ማን አስተማረን? ማን መከረን? ማን ገሰጸን? ቅር ብሏቸዋል። ቅር አሰኘው መሰለኝ። ቅር አላላችሁም? አያስቀይሚያቸዋል። በእውነት ማርያምን እስቲ እንደው አመስግኑ፣ ይቅር ካላሰኛችሁ። አንዳንድ ሰዎች ይሰድቡናል ስለሚሉኝ ነው። በትምህርቱ ላይ እንደው ይሰድቡናል ይሉኛል። እኔ መጽሐፍ ቅዱስን ደብቄ ማለፍ ስለማልፈልግ ነው። እግዚአብሔር ከሁላችን ጋር ይሁን። ይሄ ቤተ ክርስቲያን አሁን እንግዲህ የሚቀረው ብዙ ነገር አለ። ዕጣን እንኳን እየለመንን ነው ምናጥናችሁ፣ ዘቢብም እየለመንን ነው። ጸበልም ቅድም እንደተባለ እታች ነው ያለው። መድኃኔዓለም የት ነው ያለው? መምህር ሲያስተምሩ ምን አለው? እየገዛን ነው አሉ። እኛ ገዝተን አይደለም የምንከፍለው። ለመኪና 5000 ብር ነው። 20 ሺውን ይዞልን ይመጣል፣ ተዳገቱ ነዳጁን ስለሚያስብ። ስለዚህ ሁላችንም እንግዲህ ስምህን የጠራ ዛሬ አርሴማ ናት አይደል? እንደ አጋንንቱን ታቃጥለው አይደለ? በሉ እንግዲህ ታቃጥለው። ስምሽን የጠራ ዝክርሽን ያዘከረ በዕለተ ቀንሽ ቃሌን የሰማ እምርልሻለሁ ነው። እንግዲህ እመቤታችን ተክልዬ ፊት መታችሁ
አድኑኝ ተክልዬ እርዳኝ ዛሬ ማረኝ አስምረኝ። ለካርድ ቢሆን ሆስፒታል 50 ብር 100 ብር ከፍላለሁ። እዚህ ግን 10 ብር 20 ብር ሰጥቼ እንድፈወስ እርዳኝ። ለቤትህ እንድቀና እርዳኝ። አዎ ጥቂት ሰዎች ብቻ በረከት አገኙ፣ እኔም እንዳገኘ አንተ አግዘኝ ብለን መተን በረከት እንስጥ። አዎ በረከት ድምፅ ማጉሊያውም ተቃጥሎብናል። አዎ መስጠት የሚቻለው መስጠት ማድረግ የሚገባን ሁላችንም የአርሴማ እስኪ ወዳጅ አርሴምዬን የምንል እስኪ የአርሴማ ወዳጅ መጥቶ ይስጣል። ለኔ አይደለም የሚሰጠው፣ እኔ አንድ ብር ይዤ አልሄድም። እዚህ ጋር ብለምንም ያው ሂሳብ ክፍሎቹ ይዘው ነው ወደ ሙዳይ ምጽዋት ወደ ደረሰኝ የሚያስገቡ እንጂ እኔ ምንም ሳጋለች ሴትም ወደ ሴት ይጅ ባክሽ። ተነግሮ ያው አንድ ዘፋኝ አለ ምን ይላል? ያ ወዲህ ይሄ ወዲህ አለ። ስለዚህ ወዲያ ወዲህ ከምንል በቦታችን እንድንቆም እግዚአብሔር ይርዳን። ማን ነው ጸበሉንስ የሚያመጣልን? ይሄ ሚዲያ ደግሞ ማታ ማታ 1 ሰዓት ላይ ጸሎት ፕሮግራም አለው። እንዲሁም ደግሞ ቤተክርስቲያንን ለማስተዋወቅ ቤተክርስቲያንን ለማገልገል የተዘጋጀ ሚዲያ ነው። ነነዌ ሚዲያ ይሄው ሚዲያው ካርዱ አለ፣ ውሰዱ። በሶሻል ሚዲያ ቀርባችሁ ሐሳብ መናገር ስለ ቤተክርስቲያን ሐሳብ መናገር የምትችሉ ይሄው እዚህ ላይ ያለ ስልክ ወስዳችሁ ቤተክርስቲያን ይሄን ብቀርጽልን ይሄን ብታስተዋውቀን ብትሉት መጥቶ ያስተዋውቃልና ሁላችሁም ሚዲያውን ተከታተሉ፣ ሚዲያውን እዩ። እግዚአብሔር በፈቀደው ባንድም በሌላ እዩ። ብስራት ሚዲያንም እዩ እዛ ውስጥ። አዎ ብስራት ሚዲያም አለ። ብስራት ሚዲያም እዚህ ደብሩ ላይ ነው ያለው። እንደው የሚቀርጻትቼ ነው የተውኩት እንጂ ብስራት ሚዲያም አለ። ነነዌ ሚዲያንም እየተከታተላችሁ ማታ ማታ ጸሎት መርሃ ግብር አለ። ቀን ቀን ደግሞ እንደዚህ ቤተክርስቲያን እየሄደ የተቸገረውን ቤተክርስቲያን የሚጎበኝ ቤተክርስቲያን ነው። ቤተክርስቲያንን የሚረዳ ሚዲያ ነውና ሁላችንም ይህንን ሚዲያ ሰብስክራይብ ሼር እያደረግን ሌሎቹ ማለት ነው ላይክ እያደረግን ፎሎ እያደረግን መጠቀም እንድንችል ነው። 1:6 ነች የመጣችው ነነዌ ሚዲያ ያስቸግራል እንዴ? ነነዌ ሚዲያ ነነዌ እንግዲህ 3ቷ ቀን ጾም ናት። ነነዌ ሚዲያ ብላችሁ ገብታችሁ እንትን በሉ እስኪ። ጸበል የሚያመጣልኝ ዛሬ ጸበል የሚያመጣልኝ 5000 ብር ጸበል የሚያመጣልኝ አንድ መኪና 20,000 ሊትር መኪናውን እናዘዋለን። አሁን ጭኖ ይመጣል። ከፈለገ የሚያመጣ የለ 5000 ብር። ድምፅ ማጉሊያውም ተቃጥሎብናል። እንደውም ያሰራልን እንፈልጋለን። ሀብተ ጊዮርጊስ ድልድይ ነው። ኤቢሲ ትሬዲንግ ነው የሚሰራው። እንደውም ያሰራልን። ትንሿ ነች አሁን የምትሰራው። የለም ዛሬ ሁሉም ቸግሮታል ማለት ነው። እግዚአብሔር አምላክ ባንክ ቤት ያለውን እኮ ያውቀዋል። አያውቀውም? ያውቀዋል አያውቀውም? ያውቀዋል አይደል? አይ ቢያውቀውም ምን ይደረጋል እንግዲህ ምን እናደርገዋለን? ለሱ ከምንሰጥ ጓዳችን ቢሞላ ይሻላል ነው። እግዚአብሔር ይሙላልን። እንግዲህ ከቻላችሁ ይሄው እዚህ ላይ አካውንት አለ። 3 አካውንት አሉ። ውሰዱና በዚህ ላይ 4 አካውንቶች ናቸው መስጠት ትችላላችሁ። እግዚአብሔር አምላካችን ከሁላችን ጋር አይሆንልን። ማን ከሁላችን ጋር? እስኪ ዛሬ ድኜ መለሳለሁ ብሎ የሚያመስ 1000 ብር እግዚአብሔር ይጠብቅልን። እግዚአብሔር ይጠብቅልን። አንድ እናታችን ለአቡነ ሀብተ ማርያም ቃል ገብቼ ነበር ብለው 500 ብር በአካውንት አስገብተዋል። እግዚአብሔር ይጠብቅልን። አካውንቱን ያዙ። ዛሬ ብር መያዝም ቀርቷል እኮ በች አስቸጋሪ ነው። አካውንት ያዙ። ልንገራችሁ፣ አካውንት ያዙ። ቃል የሚገባም ካለ እኔ ነገ አመጣለሁ ነይ። ቃል የሚገባ ካለ ይሄው እዚህ ጋር ግን ስለት እንትን ይሄን ብታደርግልኝ ከኔ ጋር ናችሁ። ይሄን ብታደርግልኝ ይሄን አደርግልሃለሁ። ጉቦ ነው ጉቦ። ስራ በቀጠረኝ ይሄን ለቅልሃለሁ እንደማለት ነው። መድኃኒዓለም ማድረግ ይችላል አይችልም? በቃ ቢያደርግም ባያደርግም እኔ ለሱ አደርጋለሁ የሚል ሰው መጥቶ ቃል ይግባ። አዎ አደርግለታለሁ፣ ነገ አመጣለሁ፣ ሳምንት በባንክ እልካለሁ የሚል ያደርግ። እግዚአብሔር ከሁላችን ጋር ይሁን። 1000 ስንት ሺህ 1023
1023 ቆይ ወንበሩ ቀስወል 1023 24 በ24 ማን ይውላሉ? ሌላስ? ታቦታቸው እዚህ ያለው ሁለቱም 1023 24 37 37 9 88 1023 24 37 9 88 ለአቡነ ሀብተ ማርያም አጥር ቃል ገብቼ ነበር 1000 ብር አስገብተዋል። እልል ብላችሁ አመስግኑላቸው። በዚህ አካውንት ላኩ። ሌላው 4 አካውንት ነው እዛ ጋር አለላችሁ። ሌላ መስራት እንፈልጋለን እንዲህ በገንዘባችን መስራት እንፈልጋለን የምትሉ አስተዳደር ቢሮ ክፍት ነው። መጣችሁ ምሰሩትን ንገሩ፣ እኛ ቦታ እናዘጋጃለን። መስራት ትችላላችሁ። እግዚአብሔር ይርዳን ይርዳችሁ። ማን ይርዳን? ማን ይርዳን? ወለተ ኢየሱስ ለጠበሉ 5000 ብር አመጣለሁ ብለው ቃል ገብተዋል። እግዚአብሔር ይጠብቅልን። አመስግኑላቸው። የመጨረሻ እዚህ ቦታ ያሉትን ታቦታት ልንገራችሁ። እኔ ስነግር ቁጠሩ። አንድ ብለን ተክለ ሃይማኖት፣ ክርስቶስ ሰምራ፣ ቅዱስ እግዚአብሔር አብ፣ ቅዱስ ሩፋኤል፣ አቡነ ሀብተ ማርያም፣ አቡነ ኢየሱስ ሞዐ። ስንት ነው ያለው? 6 ነው ያለው። አቡነ ኢየሱስ ሞዐ ለየት የሚሉት አዲስ አበባ ውስጥ እዚህ ቦታ ነው ታቦታቸው ያለው። የለም ከኔ ጋር ነው። የት ነው የሚገኘው ቢባል ደሴ አውጣላችሁ። ደሴ ግሸን ስትሄዱ ያያችሁት ገዳም ሐይቅ ይባላል። ሐይቅ አቡነ ኢየሱስ ሞዐ ገዳም አለ። ገዳማቸው እዛ ነው። ታቦት የሚገኘው ከዛ እዚህ ነው። ማን ስለፈቀደልን? ስለዚህ አቡነ ኢየሱስ ሞዐ፣ አቡነ ሀብተ ማርያም በ26 ተክለ ሃይማኖት ክርስቶስ ሰምራ በ24 ቅዱስ እግዚአብሔር አብ ቅዱስ ሩፋኤል በ13 6ቱ ታቦታት በ3 ቀን ነው የሚቀርቡ። በ24 በ13 በ26 መታችሁ አስቀድሱ፣ መታችሁ እርዱ፣ መታችሁ አድርጉ። በእነዚህ ቀናት መታችሁ ደጁን ተማጸኑ። የቅዱሳን በረከት ከሁላችን ጋር ይሆናል። እግዚአብሔር አምላክ ከቤቱ በኑሯችሁ በስራችሁ ሁሉ ይባርክላችሁ፣ ይቀድስላችሁ። ቄደር ተጠምቃችሁ ማንንም እንዳትበድሉ ከዛሬ ጀምሮ እኛም የበደሉንን ይቅር እንደምንል ይቅር በለን ማለት እንዳትበድሉ። በተለይ ወጣቶች አስገንዝቤ የምናገረው የ666 ቲሸርት እየተለበሰ ነው ያለው። ወጣቶች ካያችሁ 666 በነፃ 50 ሚሊዮን ቲሸርትን ያዘጋጁ። የ50 ሚሊዮን ቲሸርት ነጋዴ ገዝቶት አሁን እናንተ ትለብሱታላችሁ። አንዳንዱ እንደ ወርቅ የሚመስል ለሃቡ አይታችሁታል። በዚህ አካባቢ ነጫጭ ነጭ ጥቁርም አለ። እዚህ ላይ ታቶ ነው። እጁ እንደዚህ ምልክት አድርጎ ታቶ እጁ ላይ እንደ ሰንሰለት ነገር አለ። አላያችሁት? በተለይ የደቡብ ልጆች በጣም ተጥለቅልቀውበታል። ማይተብ ያሰርከው ወጣት ያ ቲሸርት የተወገዘ ነው። ይህን ልታው ያ ቲሸርት 666 ተጠቃሚ ነኝ አባል ነኝ ማለት ነው። ያን የለበሰው የኛ አባል ነው ብለዋልና እባካችሁ ልብሳችሁን ስትገዙ ጽሑፉን አንብቡ፣ አንብባችሁ ልበሱ። እግዚአብሔር ከሁላችን ጋር ነው። ገብረ ትንሣኤ ለጠበል 5000 ብር እስኪ ልበላችኋል። ስልክ ሰጥተዋል። የሚያመጣልን ነው የምንፈልገው። እግዚአብሔር ከሁላችን ጋር ነው። ኪሳችሁን ጠብቁ፣ ሞባይላችሁን ቦርሳችሁን ጠብቁ። ነጠላ ለብሰዋል፣ ክርስቲያን መስለዋል፣ ሴቶችም አሉ ወንዶችም አሉ። ራሳችሁን ጠብቁ። አስተናጋጅ ነኝ አስተባባሪ ነኝ ለያዝልሽ ሞባይል አይሰራም፣ የለም አስተባባሪ። እዛ በር ላይ ብቻ ዝም ብለው ይኖራሉ። ሞባይል ግን አትስጡ። ራሳችሁን ሁኑ፣ ራሳችሁን ጠብቁ፣ ራሳችሁን ሆናችሁ ተገኙ። ስትሄዱ ስለ ሰው ሳይሆን ስለ ወንጌል እየተነጋገራችሁ ይሉ።
ስለ ቤተ ክርስቲያናችሁ እየተነጋገራችሁ እግዚአብሔር በእናንተ መካከል ተገኝቶ የጠፋውን ይፈልጋል። እግዚአብሔር ከሁላችን ጋር ይሁን። እኛም ደግሞ መልካም መልካሙን ያዙ፣ አው ክፉ ክፉን ጣሉት። እናንተ ሊቃውንት ናችሁና ዳፈ ልሳን ነው ብላችሁ ጥሩ ያልሆነውን ትታችሁ መልካሙን ነገር ያዙ። ግልጽ ነው አይደል? እኛ ምንም ብንሆን ምን ኃጢአት በሰው ላይ አለ፣ ሁላችንም በደለኞች ነን። ስለዚህ የእግዚአብሔር ቃል ግን ንጹሕ ጥሩ ምርጥ ስለሆነ ይህን በልቦናችሁ ይዛችሁ ልታገለግሉ አደራ አደራ እንላለን። እግዚአብሔር ከሁላችን ጋር ይሁን። የእመቤታችን አማላጅነት አይለያችሁ። እማሆይንም ደግሞ እግዚአብሔር ከእሳቸው ጋር ይሁንልን፣ ጤናቸውን ይስጥልን። እግዚአብሔር አምላክ ቆመው የሚያገለግሉበትን ጤናና ብርታት ያድልን። ከጠዋት ጀምሮ ሕዝቡ እስከሚያልቅ ድረስ ጾማቸው ናቸው። ይህንን አስቡ። ወለተ ጻድቅ በጸሎት አስቡኝ $100 ገቢ አደርጋለሁ ብለዋል። እልል ብላችሁ አመስግኑላቸው። $100 ገቢ አሜሪካ ዶላር ገቢ አደርጋለሁ። እልል ብላችሁ ዶላር ነው። ዶላሩ ከወዱ መስሎኝ ነዳጅ የጨመረብኝ ነው አይደለም። ሁሉም ምስቅልቅል ያለ ቅንሱ ተወዶ ወረድ እንደገረው ያርጎራሉ ይጨንቀናል። እግዚአብሔር ስራ ላጣው ስራ ይስጥልን፣ ጤና ላጣው ጤና ይስጥልን፣ ከሀብት በላይ ጤና ይስጠን፣ ይስጠን። የምንበላውን እሱ ያውቃል። የከፈተውን ጉሮሮ መዝጋት ይችላል አይችልም? ይችላል። እሱን የፈጠረው። ስለዚህ አባቶች አስታራቂ ሆኑ፣ ወጣቶች እሺ ይበሉ፣ እናቶችም ደግሞ አማላጅ ሆኑ። እናንተ አማላጅ ስትሆኑ እግዚአብሔር ይቅር ይላል። ፍሬ ሕይወት 1 ኪሎ ዕጣን አመጣለሁ። ቀለል ወለና እንግዲህ እኛ ቤተክርስቲያን እንዳያችሁ የሰጣችሁ ብር የት ነው የሄደው? የት ሄደ? እኔ እኮ አላየሁትም። የት ሄዶ ነው? እናንተ ምስክር ናችሁ። አሁን ቅር አላችሁ? እኛ ጋር ምን ያልቷል የሚገርመው ወይ ሞዴል 30 የሚቆረጥ እንጂ ወዲያ ወዲህ የለም። ይሄን አስቡ። አሁን ምን ያልቷል? ሂሳብ ክፍሉ ቁጥጥር ክፍሉ ገቢ እንዲሆን እናንተ ነው ብለው እንዲገባ አድርገዋል። እስኪ ለነሱ ሞራ ሰጥቷቸው ታበሩ ግን ራሳቸው አጥቶ እንድታወቁ እንፈልገው ይደወልላቸዋል። ታበሩን አምጡልን። ሰማይ ሆነች እንዲሁ በግብቱ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ከአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክርስቶስ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እንዲሁም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ እግዚኦ መሐረነ ክርስቶስ